ለውፍረት የሚያጋልጡ የጧት ልማዶች በተለያዩ የዓለም ሀገራት ውፍረት አንገብጋቢ በሆነ ሁኔታ ብዙዎችን እያሳሰበ ይገኛል። ውፍረት ለከፍተኛ የደም ግፊት፣ ከኮሌስትሮል ጋር ተያይዘው ለሚከሰቱ በሽታዎች እንዲሁም ለስኳርና ሌሎች ህመሞች ይዳርጋል። ለውፍረት ከሚጋለጡን በርካታ ምክንያቶች እንዳሉ ሆነው የጧት ድርጊቶቻችን ዋነኞች ናቸው። ከልክ ያለፈ እንቅልፍ ለውፍረት ከሚዳርጉን ዋነኛ ጉዳዮች መካከል አንደኛው ሲሆን በቀን ለ10 ሰዓታት የሚተኙ ሰዎች ከ7 እስከ 9 ሰዓት ከሚተኙ ሰዎች ይልቅ ለውፍረት የተጋለጡ መሆናቸውን በጥናት ተጠቅሷል። ቁርስን ያለመመገብ የምግብ መፈጨት ሂደት ላይ ቀውስን ያስከትላል፣ እንዲሁም ሰውነታችን ስብን እንዳያቃጥል እክል ይፈጥራል። በአንጻሩ ቁርሳችንን በምንመገብበት ወቅት የሰውነታችን አቅም ይጨምራል፣ በተለይም የሰውነት የግሉኮስ መጠንን የተረጋጋ እንዲሆን ያስችለዋል። የጧት ፀሐይ ያለመሞቅ የጧት ፀሐይ ሰውነታችንን የምግብ መፈጨት ሂደትን የሚያቀላጥፍ ሲሆን ከቫይታሚን ዲ የምናገኘው ንጥረ ነገር ውፍረትን ይከላከላል። ከ20 እስከ 30 ደቂቃ ድረስ የጧት ፀሐይን መሞቅ ሰውነታችን ንቁ እንዲሆን ያደርገዋል። ይህም ለጤና ከፍተኛ ጠቀሜታ እንደሚሰጥ ገልጸዋል። በቂ ውሃ ያለመጠጣት በቂ ውሃ መጠጣት ሰውነታችን ትክክለኛ ሙቀት እንዲኖር ያስችለዋል፣ ለምግብ መፈጨት አስተዋጽኦ ያደርጋል፣ እንዲሁም ውፍረትን ለመቀነስ ይረዳል። በጧት ቡና እና ሻይ ከመጠጣታችን በፊት አስቀድመን ውሃ መውሰድ እንደሚገባንም አጥኚዎች ይመክራሉ። ሌላው ደግሞ እንቅስቃሴ ያለማድረግ ነው። በጧት የሰውነት እንቅስቃሴ የሚያደርጉ ሰዎች 20 በመቶ የሚሆነውን የስብ ክምችት ማቃጠል እንደሚችሉ ጥናቶች አሳይተዋል። እንግዲህ አድማጮቻችን ለዛሬ ዘንላችሁ የቀረብነው የጤና መረጃችን የተከታተላችሁት ይመስል ነበር። አብራችሁ ስለቆያችሁና ስላዳመጣችሁን ከልብ እናመሰግናለን። ሀሳብ አስተያየታችሁን መስጠታችሁን አትዘንጉ። የዛሬን አበቃን። መልካም ጊዜ ተመኘንላችሁ።